بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ودنا يتكبراتشو يا تجويد بأمارنيا تكتاتايوش السلام عليكم ورحمة الله وبركاته بالله سبحانه وتعالى فقاد يوم قد زاريم بدقامي لما قنانيت بكتانال إن شاء الله يزاريو تمرتاتشن يميونو سلا استعادة سلا بسمة لأقرار بتملكتنا كون بفيت ياو مقبيوچن من دردريوچن يتمارن يالنو ودوانا حقوقاتوچ غنا አልገባንም بإذن الله ወደፊት የሚመጡ ደርሶች ላይ በእነዚህ ትምርቶች ተንደርድረን የምንገባ ይሆናል ማለት ነው ኢንሻአላህ ያው እየተማርን ያለነው መጽሐፋችንን መሰረት በማድረግ ነው እንደዚሁም ኢንሻአላህ ያው እናንተም እየተከታተላችሁ እንደዚሁም ደግሞ ስትከታተሉም ያው ሼር ያደረጋችሁ ለሌሎቹ ምናልባት የማይደርሳቸው ሊኖሩ ስለሚችሉ ኖቲፊኬሽኑን ያላደረጉ ለነሱ ይደርሳችሁ ዘንድ ኢንሻአላህ ሼር አድርጉላቸው ጀዛኩሙላሁ ኸይራን የዛሬው ትምርታችን የሚሆነው ስለ እስቲዓዳና በስመላን በተመለከተ ነው እስቲዓዳ أعوذ بالله من الشيطان الرجيم عندهم دقمو بسم الله الرحمن الرحيم عن قرآن لنا مقرات بمن نفلق بتجزي قرآن لمقرات بمن نفلق بتجزي أنني استعادنا بسملان كرتن أننا نبالن بمن يتمركنو يميكاروت انديتنا وقراراتشو እንደዚሁም ደግሞ በስንት አይነት አቀራር መቅራት ይቻላል የሚሉትን ኢንሻአላህ ያው ዛሬ የምናየው ማለት ነው በቅድሚያ استعادة የሚለው አጠር ብሎ اعوذ بالله من الشيطان الرجيم ከሚለው ቃል የተወሰደ ነው ማለት ነው ስለዚህ استعادة የሚለው በአጭሩ መጣበቅ የሚለውን ጥሬ ትርጉም ይዝልናል ማለት ነው استعادة የሚለውም የመነጨው ከየት ነው ከአዑዙ ቢላሂ ሚነ ሸይጣን ረጂም ከሚለው ነው ማለት ነው ስለዚህ استعادة ከተባለ አንድ ሰው አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን ቃል ለመግለጽ መሆኑን ሊያውቅ ይገባል ማለት ነው استعادة አላህ Subhanahu Wa Ta'ala በቁርአኑ ምን ይላል በሱረቱ النحل 98ኛው አንቀጽ ላይ فإذا قرأت القرآن فاستعذ بالله من الشيطان الرجيم فإذا قرأت القرآن قرآن لما انبب بفلك جزي ويم ደግሞ ለማንበብ የምትፈልግ ጊዜ فاستعذ بالله من الشيطان الرجيم فاستعذ بالله بالله سبحانه وتعالى تطبق من الشيطان الرجيم ከተረገበውና ርጉም ከሆነው ሰይጣን بالله سبحانه وتعالى ስም መጀመሪያ ላይ ተጠብቀ ከዛ በኋላ استعاذة ቅራ ማለት ነው يعني استعاذة የሚለው እንግዲህ ርጉም ከሆነው ሰይጣን ከአላህ Subhanahu Wa Ta'ala መጠበቅን የሚያመላክት ለፍظ ነው ማለት ነው ስለዚህ ማንኛችንም ማለት ነው ይሄንን ዋጅብ ነው አይደለም በሚለው ያው ዑለሞች የተከራከሩ ቢሆንም ይሄን ነገር ማንኛውም ሰው ሊለው የሚገባና ቁርአን ለሚጀምር ወይም ደግሞ ቁርአን ሊቀራ በሚፈልግበት ጊዜ የሚያከናውነው ተግባር ነው አንድ ሰው ከሰይጣን ወይም ደግሞ ከወስዋስ ነገራቶች ተጠብቆ ቁርአን ለማንበብ ይችል ዘንድ መጀመሪያ ላይ ቅድመ ሁኔታው አዑዙ ቢላሂ ሚነ ሸይጣን ረጂም የሚለውን አንብቦ ሲቀራ ነው ማለት ነው ስለዚህ ማንኛችንም ቁርአን ለማንበብ በመንፈልግበት ጊዜ استعاذة ልንል ይገባል ማለት ነው استعاذة የምንለው ግን መጀመሪያ ላይ ነው ለመካከል ነው የሚለው እዚህ ላይ እንመለስበታለን استعاذة እዚህ ላይ አሁን ቀደም ብዬ ተጠቀስኩት استعاذة ብዙ አይነት استعاذዎች ነው ያሉት ምሳሌ አዑዙ ቢላሂ ሚነ ሸይጣን ረጂም የሚለው ቃል ሊሆን ይችላል አዑዙ ቢላሂ ሰሚዕ العليم ሚነ ሸይጣን ረጂም ይሄንም ሌላው ሲያግ ነው ዞሮ ዞሮ የፈለግነውን ሲያግ መጠቀም እንችላለን ማለት ነው استعاذة ወይም ደግሞ አዑዙ ቢላሂ ሚነ ሸይጣን ረጂም ቁርአን ለማንበብ በመንፈልግበት ጊዜ ምናልባትም ቁርአን ለማንበብ የምንጀምረው ምናልባት ከበስመላው ሊሆን ይችላል ወይንም ደግሞ መካከል ላይ ሊሆን ይችላል መካከል ላይ ግን ላለው ሁለት መስፈርቶች ነው ያሉት አንደኛው ይህ መካከል ላይ የምንጀምርበት ቁርአን ምናልባትም ከአያቱ الرحمن ሰሬ ስለ ጀነት ስለ እዝነት ስለ እነዚህ ነገሮች የሚያወራ ከሆነ ቢስሚላህ ብሎ መጀመሩ የተወደደ ነው የሚሉ አሉ ከነዚህ በተሳሌ ከአያቱ الرحمن ከአያት
አልጀና እንደዚህ መሳሰሉ የሚበሽሩ ነገሮች ከነዚህ ውጭ ከሆነ ደግሞ በእስቲዓዳ መጀመሩ የተወደደ ነው ብለው እንደ መስፈርት ያስቀምጣሉ ማለት ነው። አላኩል ሐዲንኛ ቁርአን ለማንበብ በምንፈልግበት ጊዜ መካከልም ሆነ መጀመሪያ ላይ እስቲዓዳን ብሎ መቅራት እንዳለበትም የሚያመላክቱ አሉ ማለት ነው። ስለዚህ ኢንሻአላህ በሁሉም ልንይዝ እንችላለን። ሌላው ወደ አቀራሩ ከመግባታችን በፊት እስቲዓዳ ድምጻችንን ከፍና ዝቅ አድርገን የምንቀራባቸው ሁኔታዎች አሉ። እስቲዓዳን ድምጻችንን ከፍ አድርገን የምንቀራበት ሁኔታና እንደዚሁ ደግሞ ድምጻችንን ዝቅ አድርገን የምንቀራበት ሁኔታ አለ። ድምጻችንን ዝቅ አድርገን የምንቀራው ይህ አንደኛው በማንኛውም የሶላት ስግደት ላይ እስቲዓዳን ድምጽ ተደርጎ ይነበባል ይላል መጽሐፋችን። ሶላት በምንሰግድበት ጊዜ ቅድሚያ ምሳሌ ተክቢረተል ኢህራም ካደረግን በኋላ አሲታ እንደዚሁም ደግሞ ልክ ሱረቱ ፋቲሃ ልንጀምር ስንል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ከዚያ በኋላ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ብለን ነው የምንጀምረው። በዚህ ጊዜ በሶላት በስግደት ጊዜ እስቲዓዳን በምናነብበት ጊዜ ምን እናደርጋለን? ድምጻችንን አናወጣም ወይም ደግሞ አናጎላም። ድምጻችንን ዝቅ አድርገን ነው መቅራት ያለብን። ይጩከን አይደለም ልንቀራ የሚገባው ማለት ነው። ሌላው ቁርአን እየቀራን ባለንበት ሰዓት ምናልባት መስጂድ ሊሆን ይችላል፣ ቤታችን ሊሆን ይችላል። ቀስ ብለን እየቀራን ከሆነ ወይም ደግሞ ቀስ ብለን ለመቅራት ፈልገን ከሆነ እስቲዓዳንም ቀስ ብለን ነው መቅራት ያለብን እንጂ ለይተን እሱን ድምጻችንን ከፍ ልናድርግ አይገባም ማለት ነው። ስለዚህ በእነዚህ ሁኔታዎች ድምጻችንን ዝቅ አድርገን የምንቀራበት ሁኔታዎች ናቸው ማለት ነው። ሁለተኛው ድምጻችንን ከፍ አድርገን የምንቀራበት ሁኔታ አለ። አንደኛው ልክ እንደዚህ ምናልባትም እንትን ሲሆን ዝግጅት በሚሆንበት ጊዜ መድረክ ላይ ወጥቶ ቂራት ሊቀራ ይችላል። የዛኔ እስቲዓዳን ምን ያደርጋል? ድምጹን አጉቶ ይቀራል ማለት ነው። ሌላው በመማር ማስተማር ጊዜ ምሳሌ እኔና እናንተ እየተማማርን ያለ ነው። በዚህ ጊዜ ለመቅራት በምፈልግበት ጊዜ እስቲዓዳን ድምጼን ከፍ አድርጌ ይቀራለሁ ማለት ነው። በእነዚህ ሁኔታዎች ድምጻችንን ከፍ አድርገን እንቀራለን ማለት ነው። እንግዲህ ግልጽ ነው ድምጻችንን ዝቅ አድርገን የምንቀራበትና ድምጻችንን ከፍ አድርገን የምንቀራባቸው ሁኔታዎች ማለት ነው። ሌላው እዚህ ላይ ልክ እንደ ተንቢህ የተቀመጠ አለ ስለ እስቲዓዳ ማለት ነው። ቁርአን እየቀራን ባለንበት ጊዜ ምናልባትም እንትን ብለን እየቀራን እያለ ልናቋርጥ እንችላለን። ቂራታችንን ቀጣ እናደርጋለን። ያ የሚያቋርጠን ነገር ግን ይወስነዋል። ምሳሌ ቁርአን ጋር ተያያዥነት የሌለው ነገር ከሆነ ምሳሌ ከመስጂድ ቁጭ ብለን እየቀራን ከሆነ ያለ ነው። ሌላው መጥቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ሰላምታ ሊሰጠን ይችላል። የዛን ምን እንላለን እኛ? ወአለይኩም ሰላም ብለን ልንመለስለት ግድ ይለናል። ያ ወአለይኩም ሰላም ካልን በኋላ ግን ቁርአኑን ምን አድርገናል? ቆርጠናል ማለት ነው። ስለዚህ ምን ማድረግ አለብን? እስቲዓዳ ልንመልስ ይገባል። ማለትም ልክ እንደዚህ ሰላምታ ጨርሰን ካልን በኋላ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ብለን ከዚያ በኋላ ነው ቂራት የምንቀጥለው ማለት ነው። እዚህ ላይ ብዙ አክዋሮች አሉ የሚመልስበት ረድ የሚያደርግበት ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ ባለበት ቁርአን በሚጀምርበት ክፍተቱ በጣም ረጅም ካልሆነ እስቲዓዳ ባይልም ቁርአኑ መቀጠል ይችላል የሚሉም አሉ። አላኩል ያህል እስቲዓዳ ብለን መጀመሩ የተሻለ ነው የሚለውን እንይዛለን ማለት ነው። እንዲሁም ደግሞ ቁርአን ጋር ተያያዥነት የሌለው ወሬ ሊሆን ይችላል። ሞባይል ደግሞ ተደውሎብን ልናነሳ እንችላለን። በዚህን ጊዜ እስቲዓዳን ይገባል ማለት ነው፣ ካቋረጥን ማለት ነው። ይህ የብዙዎቻችን ጥያቄ ሊሆን ይችላልና በዚህ መልኩ ነው ያስቀመጡት ዑለማዎች ወላሁ አዕለም። ሌላው ደግሞ ቁርአን ጋር ተያያዥነት ያለው ነገር ከሆነስ ምናልባት ቁርአን እየቀራን ያለ ወይም ደግሞ ቁርአን እየቀራን ባለንበት ሰዓት ተፍሲሩን ለማየት ብለን ያ የምንቀራውን ነገር ልንገልጥ እንችላለን። ተፍሲሩን ማለት ነው። የዛኔ ምን ሆነ? ቁርአኑ አቋርጠነዋል ወይም ደግሞ ሊያስነጥሰን ይችላል። ቁርአን እየቀራን ባለንበት ሰዓት ሊያስነጥሰን ይችላል። የዛኔ ምን ሆኗል? ተቋርጧል ማለት ነው። በዚህን ጊዜ ምን መሆን አለበት ማለት ነው? በዚህን ጊዜ እስቲዓዳን አይልም ማለት ነው። ወይም ደግሞ እስቲዓዳን ብሎ መጀመሪያ የለበትም። ምን ማድረግ አለበት? በዚያው ባቆመበት ቀጥሎ ይቀራል ማለት ነው። ስለዚህ ቁርአን ጋር በአጠቃላይ ቁርአን ጋር ተያያዥነት ባለው ነገር ከሆነ የምናቋርጠው እየቀራን ባለንበት ሰዓት እስቲዓዳን ድጋሚ ማለት የለብንም። ቁርአን ጋር ተያያዥነት የሌለው ማንኛውም ነገር ሊሆን ይችላል። ሰላምታም ሊሆን ይችላል፣ ወሬ ሊሆን ይችላል፣ ሞባይል ማንሳት ሊሆን ይችላል። እነዚህ ነገሮች ላይ እስቲዓዳን ብሎ እንደሚጀምር ነው የሚያስቀምጡት እዚህም ላይ ወላሁ አዕለም ማለት ነው።
እንግዲህ ቅድሚያው ወደ ንባቡ ከመግባታችን በፊት እንግዲህ እስቲዓዛ መግቢያው ይሄንን ይመስላል። ሌላው እስቲዓዛ ከሱረቱ ተውባ ውጭ ባሉት ሱራዎች አጠቃላይ ማለት ነው በስመላ ጋራ ከሱረቱ ተውባ ውጭ ባሉ ሱራዎች ማለት ነው እስቲዓዛ በስመላ ጋራ በአራት አይነት አቀራር ይቀራል። እዚህ ላይ ሁላችንም ልብ ማለት ይኖርብናል። እስቲዓዛ ከበስመላ ጋራ እንዲሁም ደግሞ በስመላ ማለት ያው የመጀመሪያውን ሱራ ይጨምራል ማለት ነው። ከሱረቱ ተውባ ውጭ ነው ባይሆን፣ ምክንያቱም ሱረቱ ተውባ ወደፊት እንመጣበታለን። ሱረቱ ተውባ በስመላን ስለማንቀራ እናገለውና ከ114ቱ ሱራዎች 113ቱን ነው የምንይዘው ማለት ነው። እነዚህ 113ቱን ሱራዎች በመናነብበት ጊዜ እስቲዓዛን በስመላን ከመጀመሪያው ሱራ የምንጀምር ከሆነ ምን አለው ማለት ነው በአራት አይነት አቀራር ይቀራል። እስቲዓዛ በስመላና የአወል ሱራ የመጀመሪያው ሱራውን መጀመሪያ በአንድ ላይ ምን አድርገን እንቀራለን? በአራት አይነት አቀራር እንቀራለን። አንደኛው አቀራር መጀመሪያ ላይ እንደተቀመጠው ይህ ማለት እስኪ ምሳሌ እዚህ ላይ መጽሐፉ እንደተቀመጠልን አንደኛው ሁሉንም መቁረጥ ይላል። ሁሉንም መቁረጥ ሲል ምን ማለቱ ነው? እስቲዓዛ ለብቻ እንቀራለን፣ በስመላ ለብቻ እንቀራለን። ከዚያም ደግሞ የሱራውን መጀመሪያ አንቀጽ ደግሞ ለብቻ እንቀራለን። ስለዚህ ሁሉንም አላደረግነው ማለት ነው፣ ለያየ ነው ማለት ነው ሶስቱንም። በዚህ ሁኔታ አንደኛው አቀራር ነው። ምሳሌ ሱረቱ ሸርህ ነው እዚህ ላይ ለምሳሌ ያስቀምጠው። ምሳሌ ኢንሻአላህ እንመልከት። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያቆማል፣ ይተነፍሳል። ከዚያ በኋላ ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ። አያችሁት አይደለም? ምንድነው ማለት ነው? እስቲዓዛን ለብቻው ቀርቻለሁ፣ በስመላን ለብቻው ቀርቻለሁ፣ እንደዚሁም ደግሞ የሱራውን መጀመሪያ አንቀጽ ለብቻው ቀርቻለሁ፣ አላያያዝኩትም ማለት ነው። ይህ አቀራር የመጀመሪያው አቀራር ነው። በዚህ አቀራር መቅራት እንችላለን ማለት ነው። በተለይ ትንፋሻችን አጭራጭር የሆነ ሰዎች ያው ቁራርጠን መቅራቱ ነው ያለብን ማለት ነው። ሌላው ሁሉንም ማያያዝ እስቲዓዛን ከበስመላ ጋራ በስመላን ደግሞ ከሚቀጥለው ከመጀመሪያው የሱራው መጀመሪያ አንቀጽ ጋራ የይዘን እናነባለን። ምሳሌ አሁንም በሱረቱ ሸርህ ነው የምናየው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ። ምን አደረኩት? አሁን ሁሉንም ምን አድርጌዋለሁ? ሁሉንም አያይዤዋለሁ። በስመላን ከእስቲዓዛን ከበስመላ ጋራ በስመላን ደግሞ ከሱራው መጀመሪያ አንቀጽ ጋራ ምን አድርጌዋለሁ? አያይዣም ቢያዋለሁ። ይህ ሁሉንም አያያዝ ይሉታል። ሁሉንም አያያዝ ሁለተኛው የእስቲዓዛ በስመላና የሱራው መጀመሪያ አቀራር ነው ማለት ነው። ሶስተኛው እስቲዓዛን ከበስመላ ጋራ ካያያዝን በኋላ የሱራውን መጀመሪያ ደግሞ ለብቻው ቆርጠን መቅራት ማለት ነው። ምሳሌ አሁን በሱረቱ ሸርህ ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ። ምን አድርጌዋለሁኝ? አሁን እስቲዓዛን ከበስመላ ጋር አያይዤ አቁሜያለሁኝ። ከዚያ በመቀጠል ደግሞ የሱራውን መጀመሪያ አንቀጽ ለብቻ ለይቻ አንብቤያለሁ ማለት ነው። ስለዚህ ይሄ ደግሞ ስንተኛው አቀራር ነው? ሶስተኛ አቀራር ነው ማለት ነው። አራተኛው አቀራር እስቲዓዛን ለብቻው እናነብና ከዚያ በኋላ በስመላን ደግሞ ከሱራው መጀመሪያ ጋራ አያይዘን እንቀራለን ማለት ነው። ይሄንም እንደሚከተለው ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አለም ነሽረህ ለከ ሰድረክ። ምን አድርጌዋለሁኝ? አሁን እስቲዓዛን ለብቻው አነበብኩኝ ከተነፈስኩኝ በኋላ ከዚያ በኋላ ደግሞ በስመላን ከሱራው መጀመሪያ ጋራ አያይዤ ቀርቻለሁ ማለት ነው። ስለዚህ እነዚህ አራቱ የእስቲዓዛ በስመላና የሱራው መጀመሪያ አቀራሮች ናቸው። ምናልባት ከዚህ ውጭ ሌላ አቀራር ያለ አይመስለኝም። ሁሉንም ተጨርሷል በሁሉም ሁኔታዎች ማለት ነው። ስለዚህ እንዳጠቃላይ በሁሉም በፈለግነው አይነት አቀራር አሁን በአየናቸው አራት ሁኔታዎች ማለት ነው ያው ከአራቱ ሁኔታዎች ውጭ ስለሌለ ነው በእነዚህ በአራቱ ሁኔታዎች መቅራት እንችላለን። ሁሉም የተፈቀዱ ናቸው ብለው ያስቀምጣሉ የተጅዊድ ምሁራኖች።
ስለዚህ እኛ ባሻንና እኛ በተመቸን በፈለግነው አይነት አቀራር ቀርተን መርጠን ማንበብ እንችላለን ማለት ነው። እስቲዓዳ በስመላና እንደዚሁም ደግሞ የሱራው መጀመሪያ ጋራ ያላቸው አቀራር ይህንን ይመስላል ማለት ነው። ኢንሻአላህ እንግዲህ ስለ እስቲዓዳ ምናልባት ግልጽ ይሆንላችሁ ይመስለኛል። እንግዲህ ሱረቱ ተውባ ከሱረቱ ተውባ ውጭ ባሉ ሱራዎች ማለት ነው እስቲዓዳ በስመላና የሱራው መጀመሪያ አንቀጽ በአራት አይነት አነባበብ ይነበባል። አንደኛ ሁሉንም መቁረጥ ነው። ሁለተኛ ሁሉንም ማያያዝ ነው፣ የመጀመሪያው ተቃራኒ ማለት ነው። ሶስተኛ ደግሞ የመጀመሪያውን ከሁለተኛው ጋር ማለትም እስቲዓዳን ከበስመላ ጋር ካያያዝን በኋላ እንቆማለን። ከዚያም የሱራውን መጀመሪያ አንቀጽ ለብቻ እናነባለን። አራተኛው ደግሞ የሶስተኛው ተቃራኒ ማለት ነው። ማለትም እስቲዓዳ ለብቻው ካነበብን በኋላ በስመላን ከሱራው መጀመሪያ ጋር አያይዘን ማንበብ። እነዚህን አራቱም የንባብ አይነቶች ማንበብ እንችላለን ማለት ነው። በቀጥታ የምናልፈው ወደ በስመላ ነው። በስመላ እንግዲህ በስመላ በሽስሙ በስመላ ከሚለው አላፊ ግስ የተወሰደ ነው ይላል። በስመላ የሚለው እንግዲህ ለማለት የተፈለገው ቢስሚላሂ الرحمن الرحيم የሚለውን አረፍተ ነገር እንትን ለማለት ለመግለጽ የመጣ ነው። በአጭሩ ስንወስደው ማለት ነው አንድ ነገር አሳጥነን ስንናገረው ቢስሚላሂ الرحمن الرحيم የሚለውን እንትን ማለት ላለማብዛት በስመላ ብለን በአጭሩ ቢስሚላሂ الرحمن الرحيم እንገልጽበታለን ማለት ነው። ስለዚህ ማናችንም በስመላ ከተባለ ማንን ነው የሚጠቅሰው ወይም ደግሞ የሚገልጸው ማንን ነው ማለት ነው? ቢስሚላሂ الرحمن الرحيم የሚለውን ቃል የሚለውን አረፍተ ነገር መሆኑን ሁላችንም ልናውቀው ይገባል ማለት ነው። ሌላው ከሱረቱ ተውባ ውጭ ባሉ ስራዎች መጀመሪያ በስመላን ብሎ መጀመር ግዴታ ነው ይላሉ። ያው እንደሚታወቀው ከሱረቱ ተውባ ላይ በስመላን አናገኝም። ከሱረቱ ተውባ ውጭ ያሉ 113 ሱራዎች ላይ ግን መጀመሪያ ላይ በስመላን እናገኛለን። እነኚህ በስመላዎች የሱራው መጀመሪያ በምንቀራበት ጊዜ ቀርተን የምንጀምረው ነው። በስመላን ብለን የምንጀምረው ማለት ነው። ሌላው እዚህ ላይ ከስራው መካከል የምናነሳ ከሆነ ልክ መጀመሪያ ላይ አስተውሻችሁ ነበረ። ከስራው መካከል የምናነሳ ከሆነ ምርጫ አለን ይላል። ማለትም እስቲዓዳን ማለት ነው። ይቅርታ በስመላን ከሱረቱ ተውባ ውጭ ባሉ ስራዎች መጀመሪያ በስመላን ብሎ መጀመር ግዴታ ነው ካለ በኋላ ከስራው መካከል የምናነሳ ከሆነ ግን ምርጫ አለን ይላል። ምርጫው ምንድነው? የምናነሳበት አንቀጽ በአላህ ስም ወይም ደግሞ በረሱላችን አለይሂ ሰላቱ ሰላም ውዳሴ የሚጀምር ከሆነ በስመላን ብለን መጀመሩ የተወደደ ነው ይላል። ምሳሌ ከመካከል ላይ ቁርአን ምሳሌ ሱረቱ ረዘም ያሉ ስራዎች ምሳሌ እንደ ሱረቱ በቀራ፣ ሱረቱ ኒሳ፣ ሱረቱ ኢምራን የመሳሰሉ ረጃጅም ስራዎች እየቀራን ምናልባት ልናቋርጠው እንችላለን መካከል ላይ ማለት ነው። መካከል ላይ ወይ አይ ቦታ ላይ ካቆምን በኋላ ያቆምንበት ለመቀጠል ስንፈልግ የምንቀጥለው ሱራ ምናልባትም በአንቀጹ ማለት ነው በአላህ Subhanahu Wa Ta'ala ስም የተጀመረ ሊሆን ይችላል። በረሱላችን አለይሂ ሰላቱ ሰላም ወይም ደግሞ በኸይር ነገሮች ሁሉ የተጀመሩ በጀስረጀና ስለምን የሚያወራ ሊሆን ይችላል። የዛኒ በስመላን ምን እናደርጋለን ብለን መጀመሩ የተወደደ ነው ብለው ይላሉ። ሌላው ደግሞ ሁለተኛው የምንጀምርበት አንቀጽ ደግሞ በሸይጣን ውስጥ እንዲሁም ደግሞ በሱ ምሳሌዎች የሚጀምር ከሆነ እስቲዓዳን ብለን እንጀምራለን ነው። ልክ መጀመሪያ ላይ ጠቅሽላችሁ ነበረ። አያቱ የምናነሳው አያት አልጀና እንደዚሁም ደግሞ በረሱላችን ሰለላሁ ወዳሴ ከሆነ እንደዚሁ የተለያዩ በኸይር ነገሮች የሚጀምር ከሆነ አንቀጹ የምናነሳበት ማለት ነው በስመላን ብለን መጀመር እንዳለብን ያስቀምጡታል። ነገር ግን ከዚህ ውጭ ምሳሌ ስለ ቂያማ፣ ስለ ናር፣ ስለ እሳት አላህ ይጠብቀና እንደዚሁም ደግሞ ስለ ሸይጣን ውስጥ የመሳሰሉት በእነዚህ ኸይር ባልሆኑ ነገሮች በሚጀምርበት ጊዜ ምንድነው ማለት ነው እስቲዓዳን ብለን እንድንጀምር ያው ያስቀምጣሉ ማለት ነው። والله اعلم። ይሄንም ሌላው ሱረቱ ተውባ እዚህ ላይ አንድ ነጥብ መያዝ ያለብን ነገር አለ። ምናልባት ጥያቄ ሊፈጥርባችሁ ይችላል። ሱረቱ ተውባ ላይ ለምንድነው በስመላን ብለን የማንጀምረው ብላችሁ ምናልባት የብዙዎቻችሁ ጥያቄ ሊሆን ይችላል። ይህንን ያው አጠር አድርገው ያስቀመጡት ብዙ እንትኖች አሉ፣ ዑለማዎች አሉ። ይህንን ምን ይላሉ? ሱረቱ ተውባ በጂሃድ በማስፈራሪያ
በግሳጼ የምትጀምር ስለሆነች በስምላን አይባልም የሚል ነው አንደኛው ያስቀመጡት ማለት ነው። طبعا ብዙ አቋሮች ናቸው የተቀመጡት ነገር ግን ከነዚህ መካከል ማለት ነው ልክ እሱን ይገልጹታል የሚሉትን ዋና ዋና ወይም ደግሞ ራጅህ ናቸው ተብሎ የተቀመጡትን ምክንያቶችን በተመለከተ የምናየው ማለት ነው። ሁለት ምክንያቶች ናቸው በስመላን እንዳንል የሚያደርጉት ብለው የሚያስቀምጡ ዓሊሞች አሉ ልክ እንደ ኢብኑ ተይሚያ ማለት ነው። ሱረቱ ተውባ እንደሚታወቀው አጀማመሩ በጂሃድ በማስፈራሪያ በግሳጼ የተለያዩ እንትሮች የሚቀመጡባቸው የተጀመሩባት ናት እንደው አጠቃላይ ሱራዋ ማለት ነው። የዛኒ ሱረቱ ተውባን ምን ያሉት ማለት ነው እስቲዓዳ ብቻ ብለን በስመላን ሳንቀራ እንድትነበብ ሆነች ብለው የሚያስቀምጡ አሉ። ሁለተኛው ሰበብ ደግሞ ሱረቱ ተውባ የሱረቱል አንፋል መቋጫ ስለሆነች በስመላን ልክ እንደ በስመላ ደግሞ የሱራው መጀመሪያ ስለሆነች በስመላ ከሱራው መጀመሪያ ስለሆነ የምናነበው ስለዚህ የሱረቱል አንፋል መቋጫ በመሆኗ ምክንያት በስመላን ብለን አንቀራም የሚል ሁለተኛው ሌላኛው ምክንያት ነው ማለት ነው። ስለዚህ እነዚህ ዋና ዋናዎቹ ምክንያቶች ናቸው። ሌሎችም በርካታ ምክንያቶች ሊኖሩ ይችላሉ። ይህንም ኢንሻአላህ ያው አላህ Subhanahu Wa Ta'ala ያውቃል እና ስለዚህ እነዚህ ሁለቱ ምክንያቶች ግን እንደዋና እንደተጨባጭ የሚያዙ ናቸው ማለት ነው። እንግዲህ ሱረቱ ተውባ ላይ በስመላን ለምን አልቀራንም የሚሉ ምክንያቶች እንግዲህ አሁን የጠቀስኳቸው ሁለቱ ዋና ዋና ምክንያቶች ናቸው። በስመላ ወደ አቀራሩ በምንመጣበት ጊዜ በስመላ ከሱረቱ ተውባ ውጭ እንግዲህ ሱረቱ ተውባ ላይ በስመላን የማንቀራበት ምክንያት ጠቅሰናል። እንደዚሁም ደግሞ በስመላ እንደማይቀራም ተነጋግረናል። በስመላ ከሱረቱ ተውባ ውጭ ማለት ነው ከሱረቱ ተውባ ውጭ በስመላ ማለትም በ113 ሱራዎች ማለት ነው በሁለት ሱራ መካከል ሆና በመትመጣ ጊዜ ያ ማለት ምንድነው ምሳሌ አንድ ሱራ ጨርሰን ሌላኛ ሱራ ልንገባ ስንል በስመላ እናገኛለን አይደለም። ምሳሌ አጠር ያሉ ሱራዎችን ነው ሰደና ሱረቱል ኢኽላስ ቁል ሁወላሁ አሐድ ይቀራን ያለ ስንጨርስ ቀጣይ የምንገባው ማን ነው ማለት ነው ቀጣይ የምንቀራው ማን ነው ሱረቱል አልፈለቅ ነው ቁል አዑዙ ቢረቢል ፈለቅ ነው። ስለዚህ ቁል አዑዙ ቢረቢል ፈለቅ ልንቀራ በምንፈልግበት ጊዜ መጀመሪያ ላይ ምን አለ ማለት ነው በስመላ አለ ሱረቱል ኢኽላስ ጨርሰን ከዚያ በኋላ የምንቀጥለው ሱረቱል ፈለቅ ነው። ስለዚህ ሱረቱል ፈለቅን ለመቅራት በምንፈልግበት ጊዜ መጀመሪያ ላይ ምን እናገኛለን በስመላ እናገኛለን ማለት ነው። እቺ በስመላ በምን አይነት መልኩ ነው የምትቀራ የምትችለው የሚለው ነው አሁን የምናየው ማለት ነው። ስለዚህ በስመላ በሁለት ሱራዎች መካከል ሆና በመትመጣበት ጊዜ በሶስት አይነት አቀራር ትቀራለች። እስቲዓዳን እንደተነጋገር ነው መጀመሪያ ላይ በአራት አይነት አቀራር ነበር እስቲዓዳ በስመላና የሱራው መጀመሪያ ጋር። ነገር ግን አሁን በስመላ በሁለት ሱራዎች መካከል አንዱ ሱራ ጨርሰን ሌላ ሱራ ጋር በምንገባበት ጊዜ የምናገኛትን በስመላ ማለት ነው በሶስት አይነት አቀራር እንቀራታለን። ምናልባት ወደ ምሳሌው ስንመጣ የበለጠ ግልጽ ይሆንላችኋል ማለት ነው ኢንሻአላህ። ሌላው አንደኛው ከነዚህ ከሶስቱ አቀራሮች ውስጥ ማለት ነው አንደኛ ሁሉንም መቁረጥ ነው። ቀጥዑ ጀሚዕ ነው ሁሉንም መቁረጥ። ሁሉንም መቁረጥ ሲባል ልንጨርስ ያልነውን ሱራ መጨረሻ አንቀጽ አለ የምንጨርሰው ምሳሌ ሱረቱል ኢኽላስ ከሆነ መጨረሻው ላይ ምን አለ ኩፍወን አሐድ የሚል ነው። ልክ ኩፍወን አሐድ ብለን እናቆማለን ማለት ነው። ከዚያ በኋላ ምን ነው የምናገኘው በስመላ ነው ቢስሚላሂር ረህማኒር ረሂም እንላለን እናቆማለን። አሁንም ደግሞ የምንቀጥለው ቁል አዑዙ ቢረቢል ፈለቅ ነው። እዚህ ላይ እንደምሳሌ የተጠቀመው ሱረቱል ማዑን እና ሱረቱ አልከውተርን በተመለከተ ነው። ሱረቱል ማዑን እየቀራን በምን ሄድበት ጊዜ መጨረሻ ላይ የምናገኘው አንቀጽ ወየምነዑነል ማዑን ብለን ነው የምናቆመው አይደለ። ካቆምን በኋላ ምን እናገኛለን በስመላ ነው የምናገኘው ምክንያቱም አዕጢና ልንቀጥል ነው። ከዚያም ቢስሚላሂር ረህማኒር ረሂም ከዚያ በኋላ የምንቀጥለው ማንን ነው የሚቀጥለው ሱራ ነው ኢና አዕጢናከል ከውተር ምን ሆነ ማለት ነው የምንጨርሰውን ሱራ የመጨረሻ አንቀጽ ቀርተን ካቆምን በኋላ እንተነፍሳለን። ከዚያ በኋላ በስመላ እንቀራለን እንተነፍሳለን። ከዚያ በኋላ የሱራውን የመጀመሪያ አንቀጽ እናነባለን። እስኪ አጠቃላይ ሱራውን ሙሉውን ላንብብላችሁ። طبعا የመጀመሪያውን ሱራ ነው የማነበው أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أرأيت الذي يكذب بالدين
فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون أقوم اللون بسم الله الرحمن الرحيم أهلا أقوم اللون إنا أعطيناك الكوثر شوف አያችሁት አይደለ አሁን ስለ በስመላ ነው እየተነጋገርን ያለነው በሁለት ሱራዎች መካከል ሱረቱል ማዑንን ቀርጬ እንደጨረስኩኝ አቆምና ከዚያ በኋላ በስመላን ቀጥላለሁኝ ከዛ በስመላን ቀርጬ እንዳቆምኩኝ ከዚያ በኋላ ማንነው የሚቀጥለው ሱራ የመጀመሪያ አንቀጽ ለብቻው አነበብኩኝ ማለት ነው ይህ አንደኛው ሁኔታ ነው ወደ ሁለተኛው ስንመጣም ኢንሻአላህ ግልጽ ይሆንላችኋል የመጀመሪያው ሁሉንም መቁረጥ የሚለው ያየነው ሁለተኛው ደግሞ ሁሉንም ማያያዝ ሲባል ልንጨርስ ያልነውን ሱራ መጨረሻውን አያት አንቀጽ ማለት ነው ከበስመላ ጋር እናያይዘዋለን በስመላን ደግሞ ከሱራው መጀመሪያ ጋር እናያይዘዋለን እንዴት ነው የቀራን ያለን ሱረቱል ማዑንና ሱረቱ አልኮተር ነው የሱረቱል ማዑን መጨረሻ አንቀጽ ወየምነዑን አልማዑን ነው አሁን አያይዘን እስኪ እንቅራ እንዴት ነው አያያዙ የሚለው እንመልከት ኢንሻአላህ ሱረቱል ማዑን መጨረሻ አንቀጽ ነው እንተቢሁ ኢንሻአላህ ويمنعون الماعون بسم الله الرحمن الرحيم إنا أعطيناك الكوثر من هذا الركوتاون يسرون مجرش عن كذا كبسملة جرا بسملة دقمو كسورة كأول السورة مجمرة السورة مجمرة عن كذا جرا من هنا ما تيجيزوا المالتنا ويمنعون الماعون بسم الله الرحمن الرحيم إنا أعطيناك الكوثر على التنفسنا مالتهم ስለዚህ ይህ ደግሞ ሁለተኛው አቀራር ነው የመጀመሪያው ለያይተን ነበር የቀራ ነው ሁለተኛው ደግሞ አያይዘን ነው የቀራ ነው ማለት ነው طيب ሶስተኛው አቀራር የምንጨርሰውን ሱራ የመጨረሻ አንቀጽ ቀርተን ካቆምን በኋላ ሁለተኛው ላይ በስመላን ደግሞ ከሱራው መጀመሪያ አንቀጽ ጋራ አያይዘን እናነባለን እንዴት ነው ይሄንም አሁንም ሱረቱል ማዑንና ሱረቱል አልከውተር ነው የምናየው የምንጨርሰው ሱረቱል ማዑን መጨረሻው ወየምነዑን አልማዑን እንቆማለን ከዚያም ቢስሚላሂር ረህማኒር ረሂም ኢና አዕጠይናከል ከውተር ምን አደረግነው ማለት ነው የሱራውን መጨረሻ አንቀጽ ለብቻው ለይተን ካነበብን ከተነፈስን በኋላ ከዚያ በኋላ በስመላን ከሱራው መጀመሪያ ጋራ አያይዘን ቀርተነዋል ማለት ነው ይህ ሶስተኛው አቀራር ነው አራተኛ አቀራር ነበረ እሱም ምንድነው የቀረን ልክ መጀመሪያ ሲያደረ እንዳየነው የሱራውን መጨረሻ አንቀጽ ከበስመላ ጋራ ቀርተን ማቆም አይፈቀድም አይቻልም እንደውም ደግሞ የሱራውን መጀመሪያ አንቀጽ ለብቻ ለይተን መቅራት ይሄ ነው የተከለከለ ነው ለምን ቢባል የምንጨርሰውን አንቀጽ ከበስመላ ጋር አያይዘን ከቆምን በስመላ የማን አንቀጽ ነው የሚመስለው ለአዳማጭ የሱረቱል ማዑን የመጨረሻ አንቀጽ መስሎ ነው የሚታየው ወይም ደግሞ የምንጨርሰውን ሱራ የመጨረሻ አንቀጽ መስሎ ስለሚታይ ይህን እንደማይፈቀድ ያስቀምጣሉ እስኪ ምሳሌ እንየው የተከለከለውን ምዕራፍ ምንድነው ምሳሌ ويمنعون الماعون بسم الله الرحمن الرحيم بيباقوم አሁን በስመላ የማን አንቀጽ ነው የሚመስለው የሱረቱል ማዑን ነው የሚመስለው ስለዚህ ምን ሆነ ማለት ነው ወይ መቀጠል አለብን በአንድ ትንፋሽ የሚቀጥለውን አንቀጽ ወይንም ደግሞ ወየምነዑን አልማዑን ብቻውን መቅራት አለብን ከዚያ ቢስሚላሂር ረህማኒር ረሂም ከዚያ በኋላ ደግሞ የመጀመሪያውን የሱራውን መጀመሪያ አንቀጽ ላይ ተማምብ አለብን በዚህ መልኩ ሊሆን ይገባል ስለዚህ የመጨረሻውን አንቀጽ ከበስመላ ጋር አያይዞ መቆም አይቻልም ለምሳሌ አንድ ሱራ እየጨረስን ኩፉወን አሐድ ብለን አሁን ለምሳሌ ኩፉወን አሐድ ቢስሚላሂር ረህማኒር ረሂም ብለን ካቆምን ይህ በስመላ የማን አንቀጽ ነው የሚመስለው የሱረቱል ኢኽላስ የመጨረሻ አንቀጽ ነው የሚመስለው
ለአዳማጭ ማለት ነው። ስለዚህ ይሄን በዚህ መልኩ ሌላ ውስጥ ስለሚያስገባ ምን አደረጉ? ይሄን እንደማይቀራ የተጅሩ ምሁራኖች ከልክለው አስቀመጡ ማለት ነው። ስለዚህ ክልክል መሆኑ እዚህ ላይ እንደተቀመጠ ነው። ስለዚህ ሁላችንም ስንቀራ በተጠቀሱት በሶስቱ አቀራር እንጂ የመጨረሻውን አንቀጽ ከበስመላ ጋር አያይዘን መቆም የለብንም ማለት ነው። ስለዚህ ይሄን ነው አንደኛው ማለት ነው። ሌላው በሱረቱል አንፋልና በሱረቱ ተውባ መካከል ከሶስት አይነት ባንዱ ማንበብ ይፈቀዳል ይላል። እንግዲህ አሁን እስቲዓዳንና በስመላን ወሊላሂ አልሐምድ ያው እንዳያችሁት ነው ማለት ነው። እስቲዓዳ በስመላና የመጀመሪያ ሱራ ከሱረቱ ተውባ ውጭ በአራት አይነት አቀራር እንደሚቀራ ተነጋግረናል። በስመላን ደግሞ ከሱረቱ ተውባ ውጭ አሁንም ምን በስንት አቀራር ይቀራል? በስመላ በሁለት ሱራዎች መካከል በመትመጣ ጊዜ በሶስት አይነት አቀራር እንደሚቀራ አይተናል። አሁን ደግሞ ስለ ሱረቱ ተውባ ነው የምንነጋገረው። ሱረቱ ተውባ በሱረቱል አንፋልን ጨርሰን ሱረቱ ተውባ በምንገባበት ጊዜ ከሶስት አንዱ መቅራት እንችላለን ይላል። አንደኛው አልወቅፍ ነው። በሱረቱል አንፋል መጨረሻ አንቀጽ ላይ በመተንፈስ ማቆም ነው። ያኒ የሱረቱል አንፋል የመጨረሻ አንቀጽ አለ። በእሱ አንቀጽ መጨረሻ ቃል ላይ ምን ማድረግ ይኖርብናል? ተንፍሰን ማቆም ይኖርብናል ማለት ነው። ስለዚህ ይሄ አንደኛው አቀራር ነው ማለት ነው። አንቀጹ የመጨረሻው አንቀጽ ማለት ነው። ኢነላሃ ቢኩሊ ሸይኢን ዓሊም ይላል ሱረቱል አንፋል መጨረሻው ላይ ኢነላሃ ቢኩሊ ሸይኢን ዓሊም ብለን ኢነላሃ ቢኩሊ ሸይኢን ዓሊም የሚለው ቃል የማን ነው? የሱረቱል አንፋል መጨረሻ ነው። ልክ ኢነላሃ ቢኩሊ ሸይኢን ዓሊም ብለን ምን ማድረግ አለብን? መቆም አለብን። ወቅፍ ማለት መተንፈስ አለብን ማለት ነው። ከዚያ በኋላ ልክ ከተነፈስን በኋላ በራአቱ ብለን እንቀጥላለን ማለት ነው። አንደኛው አልወቅፍ ነው። ሁለተኛው አሰክት ነው። ሰክት የሚባለው ልክ ሳንተነፍስ የተወሰነ ከቆምን በኋላ በቀጥታ እንቀጥላለን ማለት ነው። ይሄንን በሱረቱል አንፋል መጨረሻ አንቀጽ ላይ ያለ መተንፈስ መቆም ከዚያም የሱረቱ ተውባ የመጀመሪያ አንቀጽ ጋራ ማያያዝ ይላል። ይሄንም ያለ በስመላ ነው። ምሳሌ እንዴት ነው አቀራሩ? ኢነላሃ ቢኩሊ ሸይኢን ዓሊም በራአቱን ሚነላሂ ወረሱሊሂ ኢለለዚነ ዓሀድቱም ምንድነው ማለት ነው? ኢነላሃ ቢኩሊ ሸይኢን ዓሊም ብዬ ትንፋሽ አላወጣም። ነገር ግን የተወሰነ ቆይታ ቆያለሁ። ኢነላሃ ቢኩሊ ሸይኢን ዓሊም ከተነፈስኩኝ ምን ሆነ? ወቅፍ ሆነ። ካልተነፈስኩኝ ግን ምንድነው የሚሆነው? ልክ ቆም ብዬ ከሄድኩኝ ሰክት ይባላል ማለት ነው። ኢነላሃ ቢኩሊ ሸይኢን ዓሊም በራአቱ ብለን እንቀጥላለን ማለት ነው። ሶስተኛው አቀራር አለ። ሶስተኛው የሚፈቅደው ከሱረቱል አንፋል የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ አንቀጽ ጋራ አያይዞ ማንበብ ማለት ነው። ምንም ሰክትም ወቅፍም ሳንጠቀም የሱረቱል አንፋል የመጨረሻ አንቀጽ ከሱረቱ ተውባ የመጀመሪያ ጋራ አያይዘን እናነባለን። እሱ ምንድነው? ኢነላሃ ቢኩሊ ሸይኢን ዓሊም ኢነላሃ ቢኩሊ ሸይኢን ዓሊም ቢስሚላህ ይሽስሙ ይቅርታ ኢነላሃ ቢኩሊ ሸይኢን ዓሊም በራአቱን ሚነላሂ ብሎ ይቀጥላል ማለት ነው። ያው ይሄንን ብዙ ይخልፉታል። አላ ኩሊ ሐሊን ለምንድን ነው ይሄንን ብዙ የማይጠቀሙት? አንዱን ከአንዱ ሱራ ለመለየት ስለሚፈልጉ ነው ማለት ነው። ስለዚህ ይሄንን ይመስላል ሶስተኛው አቀራር ማለት ነው። እና ሱረቱል አንፋልን ጨረሰን ወደ ሱረቱ ተውባ በምንሄድበት ጊዜ አሁን በጠቀስኳቸው በሶስቱ ሁኔታዎች በፈለግ ነው ማለት ነው ልናነበው እንችላለን። እነዚህ ሶስቱም አነባበቦች ደግሞ ትክክለኛና የሚፈቀዱ ናቸው ብለው ነው የሚያስቀምጡት። ወላሁ አለም። እንግዲህ እስቲዓዳ በስመላና ሱረቱ ተውባ በተመለከተ አጠር ያለ መግቢያ ያው አጠር ያለ እንበለው እነዚህን አይተናል። በሚቀጥለው ኢንሻአላህ ስለ ፊደላት ነው የምንመለከተው። ፊደላት የሚባሉትን አጠቃላይ የአረብኛ ፊደላት እነማን እንደሆኑ፣ ስንት እንደሆኑ፣ ድምጻቸው እንዴት እንደሆነ፣ አናባቢያቸው በሚያርፍባቸው ጊዜ በምን አይነት መልኩ እንደሚነበቡና የተለያዩ ህግጋቶች እንግዲህ ከዚህ በኋላ የሚቀጥሉ ይሆናል። እስካሁን ያየናቸው መግቢያን በተመለከተ ነው። መንደርደሪያ ያስፈልገዋል አንድ ትምህርት በምንገባ ጊዜ። እነዚህ መንደርደሪያዎች ደግሞ ከጨረስን በኋላ ወደ ህግጋቶቹ እናመራለን ማለት ነው። እንግዲህ ዛሬ ኢንሻአላህ ምናልባት ያልገባችሁ የደጋገማችሁ በተከታተሉ ግልጽ ነው ብዬ ገምታለሁ። በተጨማሪ ደግሞ መጽሐፉን ስለሆነ እየተጠቀምን ያለ ነው። መጽሐፉን ኢንሻአላህ ያደረሳችሁ ከዱባይ እንደዚሁም ሌሎች ውጭ ያላችሁ ኩዌት ምሳሌ ኢንሻአላህ ያው በቅርቡ እንደሚገባ ነው።
እንደዚሁም ደግሞ ኳታር ሽስሙ ቤይሩት ባህሬን ሳውዲ አረቢያ በአጠቃላይ መጽሐፉን ያው በተወስዱት ሳያልቅ ጥሩ ነው እላለሁ ጀዛኩሙላሁ ኸይረን ቁጥር ኢንሻአላህ የምትወስዱበትን በድጋሚ እንለጥፍላችኋለን ጀዛኩሙላሁ ኸይረን ኢንሻአላህ መኻሪጅ መጨረሻ ላይ የሚላሉ መጽሐፉን የምናየው መኻሪጅ በጣም ሙሂም የሆነና ከሌሎች ህግጋቶች እንትን ያለ ነው የተለየ ነው በተለይ እንደ ነህውዮች ማለት ነው ደግሞ እንደ ሰዋሰው ምሁራኖች ትምህርት አቀማመጥ መኻሪጅ الحروف ምን ጊዜ መጨረሻ ላይ ነበረ ከህግጋቶቹ ከተማሩ በኋላ ነበር የሚቀመጠው ነገር ግን አሁን ላይ በጣም አስፈላጊ ከመሆኑም የተነሳ በተለይ ፊደላት አውለን የሚቀድመው አንድ ፊደላቶችን ብዛታቸውን ቁጥራቸውን ከታወቀ በኋላ በቀጥታ ድምጻቸው ነው ድምጻቸውን በመናውቅበት በመንማርበት ጊዜ ደግሞ እነዚህ መኻሪጅ ሲፋትን የተባሉ እነዚህ ህግጋቶችን ቅድሚያ አውቆ ካልሄደ በስተቀር ወደ አነባቡ ብንገባ ምንም ፋይዳ የለውም ስለዚህ የሚጠበቅብን መጀመሪያ ላይ እነዚህ ፊደላቶች ድምጻቸው ምን ይመስላል በረሱላችን አለይሂ ሰላቱ ሰላም በምን አይነት መልኩ ነበር ሲወጣ የነበረው እነዚህ ፊደላቶች እንደዚሁም ደግሞ እነዚህ ፊደላቶች መውጫቸውን ካወቅን በኋላ ደግሞ ተመሳሳይ የሆነ መውጫ ያላቸው ፊደላቶች ደግሞ ባህሪያቸው እንዴት ነበር ሲፈታቸው እንዴት ነበር አቀራራቸው በተመለከተ ከዛ ሲፈታቸውን እያደር ነው እንደዚህ በዚህ መልኩ ከሄድን በኋላ አናባባቸው ጋር የምንገባው ማለት ነውና አከሄዱ ይሄንን ይመስላል ኢንሻአላህ ጀዛኩሙላሁ ኸይረን እንግዲህ ጥያቄ ካለ የተወሰኑ እንትኖችን ደቂቃዎችን ሰጣችሁና እንትን ለማለት ሞክራለሁ ሌላው ኢንሻአላህ ያው በዩቲዩብ ቻናልም እንደዚሁም ደግሞ በፌስቡክም በዋትስአፕም ትምህርቱ እየተሰጠነ ያለው በኢድኒላህ በዋትስአፕም ለመከታተል ፔጁ ጋር ቁጥሩን ታገኙታላችሁ ተጅዊድ በአማርኛ የሚለው ፔጅ ጋር ማለት ነው መጨረሻው 6 ቁጥር በሱ ጾታችሁን ብቻ በመናገር ወደ ግሩፕ መቀላቀል ትችላላችሁ በዋትስአፕ በኦዲዮ ይደርሳችሁ ዘንድ ማለት ነው በተጨማሪ ደግሞ በዩቲዩብ ማግኘትም ከፈለጋችሁ ተጅዊድ በአማርኛ ብላችሁ ሰርች ብታደርጉ ዩቲዩብ ላይ ታገኙታላችሁ ኢንሻአላህ በዚህ መልኩ ሰብስክራይብ እያደረጋችሁ በየቀኑ የሚለቀቁትን ደርሶች መከታተል ትችላላችሁ ጀዛኩሙላሁ ኸይረን ፕሮግራሙን ኢንሻአላህ ወደፊት እናስተካክላለን ነገር ግን ለጊዜው እየተላለፈ ያለው ከኢሻ በኋላ ነው ኢንሻአላህ ከኢሻ በኋላ ነው ጀዛኩሙላሁ ኸይረን ይሄንን ይመስላል ኢንሻአላህ ሌላው ጥያቄዎች መጠየቅ የምትፈልጉት ነገር ካለ ስለ መጽሐፉ ዙሪያ እንዲሁም ዘይሮች በሜሴጅ ማለትም በፌስቡክ ፔጁ ጋር መጠየቅ ትችላላችሁ ዛሬው ትምህርታችን እዚህ ድረስ ነው ኢንሻአላህ እዚህ ድረስ በቃናል በሚቀጥለው አላህ Subhanahu Wa Ta'ala ያድርሰንና በሚቀጥለው ስለ ፊደላት በተመለከተ የምናይ ይሆናል ሱብሃነከላሁመ ቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ